የአዲስ አበባ ቢሮዎችን ገምግመው ሸልመዋል። ጥሩ ነው መሸላለም። አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም ያዙ የብልጽግና አመራሮች አቋማቸው ካልተመለሰ ጉዳይ የሆነ ብሔረሰብና የሆነ ሃይማኖት ያዘ ባለቤት ነው። ሰላም እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ድጋሚ በአዲስ ቪዲዮስ ተመልሼ መጣሁ። አሪፍና ወቅታዊ መረጃዎችን ይዤላችሁ ነው የመጣሁት። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ ልሰዳችሁ። እንግዲህ ቪዲዮም እንደተመለከታችሁት ቤቷን ኮተው ከላይ ጣሪያን እየነቀሉት ነው ያሉት እና ሚኒሻ ነው። ቦታው የት እንደሆነ አልታወቀም፣ አላወቁም እና ሚኒሻ ናቸው። እጇ ላይ ያለው የቤቱ ካርታ ነው መሰለኝ። ይሄው ህጋዊ ነው ቤቱ እያለቻቸው ከህግ በላሽ ነው ሲላት ወረቀቱን አሳየችው። እንደዛም ሆኖ ሂጂ ወደዛ ነው ያላት። እንግዲህ ምንም አያመለክትም። ያው የኛ አንተን ላይ ያለሽው በማለት ነገር ነው እንጂ የቤቱ ካርታ እጇ ላይ ካለ ምንም አይነት እንትን የላቸውም። ከፍርድ ቤት የሌለ ማስረጃ ሳይኖራቸው እና ወጥተው የሰው ጣሪያ ማፍረስ ተገቢ አይደለም እላለሁ። እናንተ ምን ትላላችሁ? ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ ልሰዳችሁ። ሰሞኑን ወይዘሮ አዳነች አቤቤ የአዲስ አበባ ቢሮዎችን ገምግመው ሸልመዋል። ጥሩ ነው መሸላለም። እኛም ድሮ ትምህርት ቤት ሰርተፍኬት ሲሰጠን ተሸልመናል። ጥሩ መምህር ስንሆን በአመት ውስጥ አለቆቻችን ሰርተፍኬት በጣም ከዛ ውጪ 100 ብር 200 ብር በፖስታ ታሽጋ ተሰጠ። ለኛ ትልቅ ሞራል ነው። የዛን ጊዜ 200 ብር 20 ሺህ ብር ይችላል። አሁን ግን እየበዛ የመጣው የወይዘሮ አዳነች አቤቤ ሽልማት ውድ የሆኑ መኪናዎችን እስከ 20 ሚሊዮን ብር የሚያወጡ መኪናዎች ሰሞኑን በመንግስት ሚዲያዎች ጭምር እያንዳንዱ መስሪያ ቤትና ግለሰቦች ሲሸለሙ ነበር። ውድ የሆኑ መኪናዎች፣ የቅንጦት መኪናዎች እንደው የፈለገ ከሰማይ እሳት የሚያወርዱ የቢሮ ኃላፊዎች ቢኖሩ ፋሲል በዚህ ደረጃ ውድ የሆኑ መኪናዎችን የቅንጦት መኪናዎችን መሸለም አሁን ያለው የኢትዮጵያ ኢኮኖሚ ይፈቅዳል? እውነት እኮ ነው የምልህ። ቀንተንባችሁ አይደለም። ኖሮን ኢትዮጵያ ኖሮን እንቁና አልማዝ ይሸለም፣ ጥቁር ዲያመንድ ይሸለም፣ በአንገታቸውም አምባርም ይደረግላቸው። በጣም የሚያሳዝነው ግን የኢትዮጵያ ፍዳውን እያየ ሰሞኑን አይታችኋል። አትሌት ኃይሌ ገብረስላሴ የኢትዮጵያ አይከን የሆነ ዘርፎ ሳይሆን ላቡን ጠብ አድርጎ እነ ቀነኒሳ እኔ አደንቃቸዋለሁ። ኢትዮጵያ አትሌቶች ላባቸውን ጠብ አድርገው ኃይሌ ላቡን ጠብ አድርጎ እኮ እንደ ሌላው ዘርፎ ውጪ ሀገር የሚሰራ አይደለም። አገር ውስጥ እኮ ነው እያለማ ያለው ሲቃጠልበት ብዙ ነገሮች። ይሄ ሰው እንኳን አልቻልኩም ግብር መክፈል ስፔሻሊ ፕሮፐርቲ ታክስ ይሄን ያክል የሚያስከፍለኝ ከሆነ
አልችልም ብሎ እስከሚጮህ መድረሱ ምን ማለት ነው? እነኚህ ባለሀብቶች እየጮሁ ነገ ለኢትዮጵያ ተስፋ የሚሆን እዚህ ጋር ደግሞ አንተ በዚህ ደረጃ ከሀገሪቱ ኢኮኖሚ የሀገሪቱ አቅም ከሚሸከመው በላይ ስትሸልም ምን አተው ነው የሚሸለሙት? ቢሮዎቹ መኪና አተው ነው? እያማረጡ እኮ መኪና የሚይዙ ባለስልጣኖች ናቸው። ባለስልጣኖቹ መኪና አተው ነው? በመንግስት ከተመደበላቸው ቪኤት በላይ እነሱ እኮ የግል መኪና አላቸው። የግል ቤት እኮ አላቸው ከመንግስት ቤቶች። እንዴት ነው እሱ ይሄን ያክል እነሱን እያነሳ የምትሸልማቸው? ሰማይ አደረስቶ የኢትዮጵያን ኢኮኖሚ የህዝቡን ኑሮ አሻሻል ወይ? እነኚህ ባለስልጣኖች ምንድን ነው ያደረጉት? ሙስናው በዚህ በኩል በራሱ የመንግስት አካላት ይጋለጣልና እኔ ለምንድን ነው በየአመቱ የሚሳለቁብን መኪና ይሸላለሙ? ሰው እኮ ታክሲ መሄጃ አጥቶ አውቶቡስ መሄጃ አጥቶ እኮ ይቸገራል። ተወዷላ ትራንስፖርቱ የለ፣ ዋጋውም ውድ ነው። አዲስ አበባ በለማኞች በኔ ቢጤዎች በነዳያን ተወራ እያለች ከየቦታው ቢመጣ ቤት አልባ በሆኑ ሰዎች ተወራ እያለች በዚህ ደረጃ ለህዝቡ የሚጠቅም ነገር ያ ሁሉ መኪና ከሚሸለም ምን አለ ያ ገንዘብ ተሰብስበው ህዝቡን ዳውን ህዝብ አንድ ቦታ ላይ የሚያስፍር መጠለያ የሆነ ነገር ቢሰራ ምን አለበት? ግለሰቦችን በየአመቱ በዚህ ደረጃ እየሸለሙ መኖር ያስኬደናል? ልክ ነው። መንግስታችን የብልጽግና መንግስት ነው። ድህነት የሚባል እንዲወራ አይፈልግም። ችግር እንዲወራ አይፈልግም። በዚህ መልኩ እንዘልቅ ከሆነ እንዘልቃለን፣ አብረን ችግር የለውም። እነሱንም እድሜያቸውን ያርዝመው የኛንም እድሜ ያሳጥረው እንዳንሞግታቸውም ጭምር እነግራለሁ። በጣም ነው የሚያሳዝነውና በዚህ ደረጃ መሸላለምን ምን አመጣው? በዚህ ደረጃ መኪና በየአመቱ እኮ ነው ደግሞ ሪደንደንሲ እኮ ነው ተደጋጋሚ የሚሰጣቸውን ቢሮዎችና ሰዎች አሉ። ለምን የመኪና መሸጫ መደብር እንዲከፍቱ ከሆነ ጥሩ ነውና ይሄን ምልክ ቀንቼባቸው አይደለም። የኢትዮጵያ ኢኮኖሚ እነሱን በዚህ ደረጃ ለመሸከም አቅም አለው ወይ? እንችላለን ወይ? ህዝቡ እንዴት ነው ኑሮ እንዴት ነው የሚሆነው? ህዝቡ እያየነው እኮ ነው። ፋሲል አንድ ነገር ተናግሬ ልጨርስ። ልብ አድርግ። በኮሪደር ልማት ቤት ፈርሷል። እቺ ተራ እንኳን በየኩሽናው የምትከራይ ቤት እሷ ፈርሳለች። ዛሬ አዲስ አበባ ውስጥ የቤት ኪራይ አፎርድ ማድረግ አልቻለም። መንግስት ታውቃለህ ፋሲል፣ ተከራይና አከራይ ህግ አውጥቶ ይኸው አሁን ዛሬ የተባላ ነው። አከራይ ተከራይ ላይ ይጨምራል፣ ተከራይ ደግሞ መጨመር አልችልም ይላል። አከራይ ደግሞ እኔም ኑሮ ነው መቋቋም አልችልም። ይሄን ሁሉ ዝጉ ሲከተል ዛሬ በየአቅጣጫው የፈረሰው ቤት ስንቱን ድሃ ችሏል መሰል። ዛሬ ከትግራይ በጣም ብዙ ህዝብ ተሰዶ አዲስ አበባ ገብቷል። በዚህ በጦርነቱ ግዴለም ውጊያ የሚበለው መንግስት ከአማራ ክልል ከኦሮሚያ የሚመጣው ከተለያየ አቅጣጫ የሚመጣውስ አዲስ አበባን ቶታሊ ወሮታልና ይሄ ህዝብ ቢያንስ የሚበላው ቢያጣ እንኳን የሚያድርበት ያስፈልገዋልና በዚህ ደረጃ ባጣንበት ዘመን ይሄን ያክል መሸላለም ፋሲል በጣም ከባድ ነው። ቪዲዮ እንደተመለከታችሁት አዲስ አበባ ቢሮዎችን ነው ገምግማ ዳነች 20 ሚሊዮን ብር መኪና እየሸለመች የነበረችው እና ይሄ ነገር ተገቢ ነው ይታላችሁ ማለት አሁን ባለው አዲስ አበባ ኢኮኖሚ አንፃር የተናገረው ነገር ትክክል ነው። አዲስ አበባ ላይ ያለው የኔ ቢጤ ዳያን ምናምን በየቦታው ነውና አዲስ አበባ ያለው ችግር ከብዙ አንፃር ከግብሩም ከምናምን አንፃር ኢትዮጵያ ችግር ላይ ሆና እንደዚህ 20 ሚሊዮን ብር መኪና ለቢሮ ሰራተኛ መሸለም ተገቢ አይደለም። የፈለገ ትክክለኛ እውነተኛ ሰራተኛ ቢሆን እንኳን የ20 ሚሊዮን መኪና ላይ ያንዳንዱ ሰው ተገቢ ነው አይደለም። እናንተ ምን ታላላችሁ? ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባን ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ሶሻል ሚዲያ ላይ ዞር ስል እቺ የወል ስም ያላት አዋቂ መሳይ አላዋቂ የባንዲራ ስር ቁማርተኛ የሆነች አስቴር በዳን የምትባል ወላዋይ ሴትዮ የሆነ ሀሳብ ስትናገር ሰማኋትና እሱን ሀሳብ መነሻ በማድረግ እኔም የግል ሀሳቤና አስተያየቴን ለመስጠት ብቅ ብያለሁ። እውነት ለመናገር አንዳንዴ እንደዚሁ ናችሁ በግልጽ ብትነግሩን እኮ ሁሉ መድከም ማያስፈልግም የነበረ። ምክንያቱም
የብልጽግና ስርዓት የአብይ አህመድ ስርዓት የኢትዮጵያን ኦርቶዶክስ ቤተክርስቲያን የአማራው ማህበረሰብ ብሎም የሰሜኑ ማህበረሰብ አንገቱ ላይ ማተብ ያደረገን በሙሉ ይጠላል፣ ፍጹም ይጠላል። ምክንያቱም አንቺ እንደምትዩ አንድ ማህበረሰብና አንድ እምነት የሀገር ባለቤትነትን ይዞ ተቀምጧል ያለሽ እውነት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንንና የአማራውን ማህበረሰብ ለመናገር ይሄድሽበት ርቀት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን በያት እምነትን በያት የአማራው ማህበረሰብ በሀገር ግንባታ ላይ የ3000 ዓመት ታሪክ አለን ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኳን ጠብቃ እምነቷን ጠብቃ እሷ ተቸግራ ሌሎች ያኖሮች ፍርሃ እግዚአብሔር ያላት ፍጹም ለጣላቶቿ መልካም ነገርን እየጸለየች ልቦና እንዲሰጣቸው የምትጸልይ በስጋና በደም የተገነባች እንጂ በስንዴ የተገዛች እምነት እንዳልሆነች ጠንቀቀሽ ታውቂያለሽ አንቺም ቢሆን። ምክንያቱም ዛሬ የቀነጫጨብሽ የምትጠቀሚው መጽሐፍ ቅዱስ ሆነ ዛሬ ይሄንን በረታፍሽን እንድትካፈች እድል የፈጠረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ቋንቋን ትምህርት ከማስተማር እስከ ዘመናዊ ትምህርት ዝርጋታ እስከ ሀገረ መንግስት ግንባታ ለ3000 ዓመት ኢትዮጵያን እንድትመስል አድርጋ ዳር ድንበሯን አስጠብቃ ከአማራው ማህበረሰብ ጋርም ሆነ ከሌላው ማህበረሰብ ጋር ከወራሪዎች ጠብቃ የሀገር ፍቅርንን ፓትሪዮቲዝምን እያስተማረች የመጣች የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። በሀገር ግንባታዋ ላይ ያው ንግግሩ እንደሰማችሁት አስቴር በዳኒ የተናገረችው ንግግር ነበርና በዛ አይነት ተነስታ የተናገረችው ትክክል ነች። ያው የሀገር ባለቤት ነን ብለው የሚያስቡት ያዲት የነበረው የኦርቶዶክስ ሃይማኖትን ነው እና ያው ግልጽ ነው ብልጽግና አንተን ኦርቶዶክስ የምትባል ሃይማኖትን በቃ አይፈልጉም ለማጥፋት ነው አንደኛቸውን የተነሱት ማለት ነው። እና የተናገረችው ንግግርም ትክክል ነው። ወደ ካልሆነ ያሉን ሃይማኖት ነው እኛን ባለቤት ነን ምናምን ነገር እንደዛ ነው ያለችው። እና እናንተ ምን ትላላችሁ? ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ ልሰጣችሁ። እጅግ የሚያሳዝን ዜና አለ። ስሙ። ወንድሞቻችን ይፈቱ፣ ቅርሳችን ይጠበቅ ማለት ወንጀል አይደለም። ለሃይማኖታችን እንኳን እስራት ሞትም ቢመጣ አንፈራም። የጥቅም ወጣቶችን ይሰበስባል። እኛ ደግሞ ቤተክርስቲያንን ለቀው ወጣቶች እንዲሄዱ እናደርጋለን። እጅግ በጣም ያሳዝናል። በወሊሶ ማርያም ላይ ትክክለኛ የተፈጠረው ነገር ምንድነው? ብፁዕ አቡነ ዲዮስቆሮስ ባረፉ ሰዓት ላይ ስርዓተ ቀብራቸውን ከፓትርያርክ እስከ 10 የሚሆኑ ሊቃነ ጳጳሳት በስፍራው በመገኘት በታላቅ ክብር አጽማቸው እንዲያርፍ ሆኗል። ስርዓተ ቀብራቸው ተፈጽሟል። ይህ የወሊሶ አዲሱ የማርያም ቤተክርስቲያን ካለቀ በኋላ ደግሞ ስርዓተ ቀብራቸውን ባልጠበቀ መልኩ የቤተክርስቲያኑ አስተዳዳሪ በኩለ ሌሊት ሰው እንኳን አይቀበርም አጽማቸውን በኩለ ሌሊት ምእመኑም ሳያቅ ያለ ክብር ከተቀመጡበት ስፍራ እንደቃ አዛውረዋቸዋል። የመጀመሪያው ወጣቱ ጥያቄ ይሄ ነው። ሁለተኛው ደግሞ ብፁዕ አቡነ ዲዮስቆሮስ ሐውልት የሚያክል ነገር ሲቆምላቸው የሀገሩ ምእመን ወጣት ምን ያክል ለሳቸው ቦታ እንዳላቸው የሚታወቅ ነገር ነው። ሆኖም መኪናቸውን ሸጠው ያሰሩትን ቤተ መቅደስ የሥላሴ ልጅነት ብዙ ወጣቶች ያገኙበት ቤተክርስቲያን ሲፈርስ ማየት ፍቃዳቸው አልሆነም። ስለዚህ አስተዳዳሪው ከምእመኑ ጋር ተማክሮ ምን እናደርገው ይሄንን ቤተ ክርስቲያን ከማለት ይልቅ የራሱን ግለሰብ አመለካከት ከ6 ሰዎች ጋር ወሰነ። የሀገረ ሊቀ ጳጳሱ ብፁዕ አቡነ ሳዊሮስ በማያውቀው ነው የሚባለው። ይህ ከሆነ በኋላ ወጣቱ ይህንን መረጃ ሲደርሰው መሆን የለበትም ቤተክርስቲያኑ መታደስ ካለበት እናሳድሳለን ወይም ደባል ታቦት ይግባበት የአባታችን አሻራ አይፍረስ ብሎ እንደ አንድ ክርስቲያን ባለማህተም መብቱን ጠየቀ። ለነዚህ ወጣቶች ትክክለኛ ምላሽ መስጠት ወይስ እነሱን ማሳፈስ? ይህ ወጣት አይሆንም የአባታችን ታሪክ አሻራ ከሚፈርስ ይልቅ ደባል ታቦት ይግባበት ማለታቸው የቱ ጋር ነው ጥፋታቸው? ይህ አስተዳዳሪ እኮ ከሆነ ጊዜ በኋላ የተጠራበትን ዓላማ ሲጨርስ ለቆ ሀገሪቱን ይሄዳል ደብሩን። እነዚህ ወጣትና ምእመን ግን ከቤተክርስቲያኑ ጋር አብረው ኗሪ ናቸው፣ ትውልዳቸውን የሚያስቀጥሉ ናቸው። በዛ ስፍራ ላይ የሀገረ ስብከቱ ሊቀ ጳጳስ አያውቁም ስለዚህ ጉዳይ ማለት አልቻ እንኳን እነሱ እኛው ቀን ጉዳዩን እኮ እየተከራከርንበት ያለ ጉዳይ ነው። ስለዚህ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሳዊሮስ አስቸኳይና አፋጣኝ የሆነ ልጆቹም እንዲፈቱና ምላሽ እንዲሰጥበት እንፈልጋለን። የሀገሩ ምእመን ተሰብስቦ ስለ ቤተ ክርስቲያኑ ጉዳይ መወሰን ይችላል። ከዛ ውጪ ግን የሚደረግ ለሽርፍራፊ ሳንቲም የሚያደርገው አስተዳዳሪ ግን እጅግ የሚያሳዝንና አስነዋሪ ነውር ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱት። ወሊሶ ማርያም ላይ ነው ነገር የተፈጸመው። ያው 11 ወጣቶች ታፍሰዋል የተባለው እና ደግሞ
አዲስ የተሾሙት መሪ ነበሩ ይሄን ነገር ያደረጉት እና ደግሞ የትልቅ አባት እዛ ሐውልት የተሰራላቸው እንትን መቃብር ቆፍረው በሌሊት ነው አውጥተው ያንቀሳቀሱት ማለት ነው። እና ደግሞ ቤተክርስቲያኗን እያፈረሱ ሱቅ እንገነባለን ነበር ያሉት እና ወጣቶቹ ያ ነገር አንፈልግም፣ ቤተክርስቲያኗ ትሰራ፣ መሰራትም ካለበት ምዕመኑ ገንዘብ አሰብቶ ይሰራ ሲባል መሪው ግን እምቢ ብሎ ነው ቤተክርስቲያኗን ፈርሳት ማለት ነው። እንግዲህ ወጣቶች ሆነም ታስረዋል። ያው ከላይ የሚመለከታቸው ዋና መሪው ጳጳሶች መፍትሄ ይስጡን ነው የሚለው። ወጣቶቹ መፈታት አለባቸው ነው እያለ ያለው። እናንተ ምን ትላላችሁ? ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ ልሰራችሁ። አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም የያዙ የብልጽግና አመራሮች ከአቋማቸው ካልተመለሱ ከኃላፊነት እስከ መነሳት የሚደርስ እርምጃ ይወሰድባቸዋል የሚል ማስጠንቀቂያ እንደተሰጣቸው ተሰማ። ሀገራዊ የምክክር ጉባኤው እየተካሄደ ባለበት በዚህ ወቅት ገዢው ብልጽግና ፓርቲ አባላቱ በአዳማ ስብሰባ የተሰጣቸውን አቅጣጫ ብቻ ተከትለው እንዲንቀሳቀሱ ያሳሰበ ሲሆን በእረፍት ቀን ባደረገው ዝግ ስብሰባም አባላቱን አጥብቆ አስጠንቅቋል ተብሏል። በስብሰባው ከተነሱት ዋና ዋና ነጥቦች መካከል አዲስ አበባ የፌዴራል አካል ትሁን የሚለው የፓርቲው አቋም ተጠናክሮ ይቀጥል የተባለ ሲሆን የሰንደቅ ዓላማ የመደብ ቀለማትም ለድርድር እንደማይቀርቡና ውይይት ሲነሳም የብልጽግና አባላት ባለመስማማት ምክክሩን አቋርጠው እንዲወጡ አቅጣጫ ተሰጥቷል ተብሏል። ከዚህ በተጨማሪም ፓርቲው ፕሬዝዳንታዊ የመንግስት አስተዳደር ስርዓትን ምርጫው አድርጎ እንደሚጓዝ በስብሰባው ተገልጿል ተብሏል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሆኑ። ቪዲዮ እንደተመለከታችሁት ብልጽግና አባል አዲስ አበባ የኦሮሚያ አካል መሆን አለባት ነው እያሉ ያሉት እና ደግሞ ይሄን አስተሳሰባቸው ይሄን ሐሳብ ካልቀየሩ ከሙሉ ከእንትናቸው እንደሚነሱ የተናገረ ያለው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህ ይመስላሉ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።